ጉዟችንን የምንጀምረው ትላንት በተደረገው እጅግ አስገራሚ ጨዋታ ነው። ሜክሲኮዎች ከራሳቸው ደጋፊ ፊት 3 ነጥብ ለመውሰድ የገቡ ቢሆንም የመጀመሪያው አጋማሽ ግን እጅግ አስከፊ ነበር። ቡድኑ መናበብ አቅቶት ደቡብ ኮሪያዎች በመከላከያ መስመራቸው ላይ ከፍተኛ ጫናን ፈጥረውባቸው ነበር። አልፎ ተርፎም በመጀመሪያው አጋማሽ ማጠቃለያ ላይ የሜክሲኮ ደጋፊዎች በገዛ ቡድናቸው እንቅስቃሴ ተበሳጭተው በታላቅ ፉጨትና ሁከት ነበር ወደ መልበሻ ክፍላቸው የሸኟቸው። ነገር ግን በሁለተኛው አጋማሽ አሰልጣኝ ሃቪየር አጊሬ ቡድኑን ቀስቅሰው ይዘውት ወጡ። ገና በ50ኛው ደቂቃ ላይ አማካኙ ሉዊስ ሮሞ ከሳጥን ውጭ የተላከችውን ኳስ በሚያስደንቅ ሁኔታ መረቡ ላይ አሳረፋት። ስታዲየሙም በደስታ ማዕበል ተናወጠ። ከኋላም ኮሪያዎች ጨዋታውን ለማመሳሰል ሶን ሂንግሚንን ይዘው ማዕበል የመሰለ ጥቃት ሰነዘሩ። ነገር ግን የትላንትናው ምሽት እውነተኛ ጀግና የሜክሲኮ ግብ ጠባቂ ራዋል ራንሄል ነበር። በ87ኛው ደቂቃ ላይ ድንቅ ተከታታይ ኳሶችን በማዳን ሀገሩን ከታላቅ አደጋ ታድጓል። ሜክሲኮ 1-0 አሸነፈች። በ6 ነጥብም ወደ ቀጣዩ ዙር አለፈች። በዛም የመጀመሪያው ሀገር መሆን ችላለች። አሁን ደግሞ ወደ ቫንኩቨር ቢሲ ፕሌስ ስቴዲየም እንሂድ። በዚያ 52497 በላይ ደጋፊዎች በተገኙበት ታሪካዊ ምሽት ተመዝግቧል። ካናዳ በወንዶች ዓለም ዋንጫ ታሪኳ የመጀመሪያውን ድል ለመቀናጀት ነበር የገባቸው። ጨዋታው እንደተጀመረም ካናዳዎች ማዕበል ሆኑ። ሲላሪን በ16ኛው ደቂቃ መሪ ያደረጋቸው። በመቀጠልም ኮከቡ አጥቂ ጆናታን ዴቪድ ድንቅ ሃትሪክ በመስራት 3 ጎሎችን በማግባት የካናዳን የደስታ ምሽት መርቷል። ዴቪድ ከ1966 ጆከርስ በኋላ በዓለም ዋንጫ ሃትሪክ የሰራ የመጀመሪያው አስተናጋጅ ሀገር ተጫዋች ሆኗል። ነገር ግን ጨዋታው በደስታ ብቻ አልተጠናቀቀም። በሁለተኛው አጋማሽ መጀመሪያ ላይ የካናዳው አማካኝ ኢስማኤል ኮኔ ላይ ከጀርባ በተሰራበት አስከፊ ጥፋት እግሩ ተሰብሮ በቃሪዛ ወደ ሆስፒታል ሲወሰድ ተጫዋቾች አልቅሰዋል። ጥፋቱን የሰራው የኳታሩ አሲም ማዲቦ በቀይ ካርድ ተባሯል። ከሱ በፊትም ሆማም አህመድ በቀይ ካርድ ወጥቶ ስለነበር ኳታር ጨዋታውን በ9 ተጫዋቾች ብቻ አጠናቃለች። ናታን ሳሊባ አራተኛውን ጎል ሲያስቆጥርም የጉዳት ሰለባ የሆነውን የኮኒን ማሊያ ወደ ደጋፊው በማንሳት ትልቅ ክብር ሰጥቶታል። ካናዳ 6-0 በሆነ ሰፊ ውጤት ታሪካዊ ድልን አስመዝግባለች። በሎስ አንጀለስ ስታዲየም የተደረገው የስዊዘርላንድ እና ቦስኒያ ጨዋታ ደግሞ የእግር ኳስ ተለዋዋጭነትን ያሳየ ልዩ ክስተት ነበር። ጨዋታው እስከ 73ኛው ደቂቃ ድረስ ያለምንም ጎል 0-0 ቀጥሎ ስለነበር ስታዲየሙ በጭንቀት ተውጦ ነበር። ነገር ግን በ74ኛው ደቂቃ ላይ ተቀያሪው የ20 ዓመቱ ወጣት ጆሃን ማንዛባምቢ ወደ ሜዳ በገባ በ3 ደቂቃ ውስጥ አስደናቂ ጎል አስቆጥሮ ስዊዘርላንድን መሪ ያደረገ። በኋላም የቦስኒያው ታሪክ ሙሃሪቮቪች በ80ኛው ደቂቃ ላይ በቀይ ካርድ መባረሩ ጨዋታውን ለስዊዝ ይበልጥ አመቻቸው። ሩቫን ቫርጋስ በ84ኛው ደቂቃ ሁለተኛውን ሲጨምር ማንዛምቢ በ9ኛው ደቂቃ ላይ ድጋሜ ሶስተኛውን አስቆጠረ። በጭማሪ ሰዓትም ቦስኒያ አንድ ማስተካከያ ጎል ብታስቆጥርም በ97ኛው ደቂቃ ላይ የቡድኑ ካፒቴን ግራንቲስ ዣካ በፍጹም ቅጣት ምት አራተኛውን ጎል አክሏል። ጨዋታውንም 4-1 በሆነ ውጤት አሳርጎታል። በሌላ በኩል
በኩል በአትላንታ ስታዲየም በቼክ ሪፐብሊክ እና በደቡብ አፍሪካ መካከል የተደረገው ጨዋታ እጅግ ብርቱ ፉክክር የታየበት ነበር። ቼክ በአልኪ ጎል ቀድማ መሪ ብትሆንም ደቡብ አፍሪካዎች ተስፋ ሳይቆርጡ ተዋግተዋል። በመጨረሻም በጨዋታው ማጠናቀቂያ ላይ ባገኙት የፍጹም ቅጣት ምት ጨዋታውን 1-1 በሆነ አቻ ውጤት አጠናቀዋል። በቶሮንቶ ስታዲየም የተደረገው የጋናና ፓናማ ጨዋታ ደግሞ በውጥረት የተሞላ ነበር። የአፍሪካዋ ጥቁር ከዋክብት ጋና በጥንቃቄና በጥንካሬ መካከል ፓናማ በመቆጣጠር 1-0 በሆነ ጠባብ ውጤት ወሳኝ 3 ነጥብ ይዘው መውጣት ችለዋል። ፓናማዎች ጨዋታው ሊያልቅ ሰከንዶች ሲቀሩ 99ኛው ደቂቃ ላይ ጭምር ቢጫ ካርዶችን በማስተናገድ ምሽቱን በብስጭት አጠናቀዋል። የተከበራችሁ የእግር ኳስ አፍቃሪያን፣ ትላንት ምሽት በዓለም ዋንጫው ታሪክ ውስጥ ታይቶ የማይታወቅ ደም የሚቀሰቅስና መላውን ስፖርታዊ ዓለም በአግራሞት ያነጠረ አስገራሚ ክስተት ተመዝግቧል። ገና ዳኛው ጨዋታውን አስጀምሮ ተመልካች በወንበሩ ላይ ተስተካክሎ ሳይቀመጥ በ64ኛው ሰከንድ ላይ ስታዲየሙን ያፈነዳ ድንቅ ጎል ተቆጥሯል። ነገር ግን ምሽቱ የጎል ብቻ አልነበረም። ሜዳውን ወደ ፍልሚያ አደባባይ የቀየሩ ስልታዊ እቅዶችን ያመከኑና አሰልጣኞችን ለለቅሶ የዳረጉ አስገራሚ የቀይ ካርድ ውዝግቦችንም አስተናግደናል። ከዚህ ሁሉ እብደት ባሻገር ደግሞ በአውሮፓ ምድር ታላላቆቹን ክለቦች እርስ በርስ ያፋጠጠ በርና እጅግ አነጋጋሪ የዝውውር ዜናዎችንም በድንገት ፈንድተዋል። ከዚህ ሁሉ እብደት ባሻገር ደግሞ በአውሮፓ ምድር ታላላቆቹን ክለቦች እርስ በርስ ያፋጠጡ ሰበርና እጅግ አነጋጋሪ የዝውውር ዜናዎች በድንገት ፈንድተዋል። እንኳን ወደ ነባ ስፖርት በሰላም መጣችሁ። ዛሬ በዚህ እጅግ ሰፊ ረጅምና ልዩ ዝግጅታችን የዘንድሮን የዓለም ዋንጫ ፈጣን ጎል ሪከርድ የሰበረውን የፓራጓይን ማቲያስ ጋላርዛን ተአምር በሰከንዶች ስሌት እንፈትሻለን። ፓራጓይን በ10 ሰው እንድትከላከል ያስገደዳትን የሚጌል አልሚሮን አነጋጋሪ ቀይ ካርድና የቱርክን የስንብት ጉዞ እንመለከታለን። በተጨማሪም በአውሮፓ ምድር የቢሊዮኖችን ትኩረት የሳቡት የትኩስ የዝውውር ሚስጥሮች በሰፊው ቋንቋ በዝርዝር ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ። አሁኑኑ ቪዲዮን ላይክ በማድረግ ይህንን ማራኪ ጉዞ አብረን እንጀምር። ወደ ትላንትናው ምሽት ታሪካዊ ሰከንድ እንለፍ። በሳን ፍራንሲስኮ ስታዲየም የተደረገው የቱርክና የፓራጓይ ጨዋታ ለብዙ ዘመናት የሚታወስ አዲስ ታሪክን አስመዝግቧል። ጨዋታው ተጀምሮ ገና 1 ደቂቃ ከ4 ሰከንድ ወይም በ64ኛው ሰከንድ ላይ የፓራጓይ አማካይ ማቲያስ ጋላርዛ የቱርክን ግብ ጠባቂና ተከላካዮች ያደነዘዘ አስደናቂ ጎል አስቆጠረ። እስቲ የጎሉን አመጣጥ በነባ ስፖርት ታክቲክ እይታ በሰፊው እንመልከተው። የቱርክ ተከላካዮች ጨዋታውን በእርጋታ ከኋላ ለመመስረት ሲሞክሩ የፓራጓዩ አንድሬስ ኩባስ ያደረገው ከፍተኛ ጫና የቱርክን አማካዮች ሰቅዘው ያዛቸው። ኩባስ በፍጥነት የነጠቃትን ኳስ ለጁሊዮ ኤንሶስ አቀበለው። ኤንሶስ ደግሞ የቱርክን ተከላካዮች በፈጣን ፍጥነት ወደ እሱ በመሳት ለጋላርዛ ፍጹም ነፃ የሆነ ክፍተትም ፈጠረለት። ጋላርዛ ኳሷንም እንደተቀበለ ምንም አላመነታም። ከግብ ክልሉም ውጪ ከ25 ሜትር ርቀት ላይ በግራ እግሩ ያኖረውን አስደናቂ የሮኬት ምት የቱርኩን ግብ ጠባቂ አቅጣጫ አስቶ መረቡን ቀደደው። ይህ ጎል የዘንድሮ የዓለም ዋንጫ ፈጣን ጎል ተብሎ በታሪክ መዝገብ ላይ በደማቅ ቀለም ሰፍሯል። ነገር ግን ውድ የነባ ስፖርት ተከታታዮች ጨዋታው በጎል ብቻ አልተጠናቀቀም። የመጀመሪያው አጋማሽ ተጨማሪ ሰዓት ላይ ስታዲየሙን ያስገረመ ሌላ ክስተት ተፈጠረ። የፓራጓይ ኮከብ ሚጌል አልሞኒ በዳኛው ውሳኔ ደስተኛ ስላልነበር አዲሱ የፊፋ ሕግ በመጣስ አፉን በእጁ ሸፍኖ ለዳኛው የስድብ ወይም የትችት ቃላትን ሰነዘረ። ዳኛውም ይህንን ድርጊት በጭራሽ አልታገሰውም። ወዲያውኑ ሁለተኛ ቢጫ ካርድ በመስጠት አልሞኒኑን በቀይ ካርድ ከሜዳ አባረሩት። ይህ ውሳኔ የፓራጓይን አሰልጣኝ እቅድ ሙሉ በሙሉ አናጋው። ፓራጓይ ሁለተኛውን አጋማሽ በ10 ሰው ብቻ ለመጋፈጥ ተገደደች።
የፓራጓይ ቡድን ሙሉ በሙሉ ወደ ኋላ በማፈግፈግ ባለ 4-4-1 መከላያ ግንብን ሰርቶ የቱርክን ማዕበል ለመመከት ሞከረ። ቱርኮች የአልሚሮን መውጣት ተጠቅመው ለማጥቃት ቢሞክሩም የራሳቸው ተጫዋች በፓራጓይ ተጫዋች ላይ በሰራው እጅግ አደገኛ ጥፋት ዳኛው ቀጥታ ቀይ ካርድ በመስጠት ከሜዳ አባረሩት። ይህ የቀይ ካርድ ምላሽ የቱርክን የአመጣጠን የበላይነት አከሸፈው። ጨዋታውን በሁለቱም በኩል በ10 ሰው ቀጠለ። ፓራጓይ እስከ መጨረሻው ሰከንድ ድረስ ጥርሷን ነክሳ በመከላከል ጨዋታውን 1-0 በሆነ ጠባብ ውጤት አሸነፈች። ለቱርክ ግን ይህ ሽንፈት የሞት ፍርድ ነበር፣ ምክንያቱም በሁለት ተከታታይ ሽንፈት ከዓለም ዋንጫ በጊዜ ተሰናብታለች። ደግሞ መላው ዓለም በጉጉት ወደሚጠብቀው ወደ አውሮፓ ትኩስ የዝውውር ገበያ በሰፊው እንለፍ። ታላላቆቹ ክለቦች ለአዲሱ የውድድር ዘመን ስብሰባቸውን ለማጠናከር በሚሊዮን የሚቆጠር ፓውንድ ይዘው ገበያውን አውቀውታል። የመጀመሪያውና ትልቁ ዜና ከሪያል ማድሪድ ነው። ማድሪዶች የመካከለኛውን ሜዳ ክፍተታቸውን ለመሙላት በአውሮፓ እያደመቀ ያለውን ወጣት ኮከብ በከፍተኛ የገንዘብ መጠን ለማዘዋወር ከወላጅ ክለቡ ጋር የመጨረሻ ድርድር ላይ መሆናቸውን የውስጥ ምንጮች አረጋግጠዋል። በሌላ በኩል በማንቸስተር ዩናይትድ ካምፕ ውስጥ ትልቅ ማዕበል ተፈጥሯል። አዲሱ አሰልጣኝ ቡድኑን እንደገና ለመገንባት 3 ዋና ተጫዋቾችን ወደ ሽያጭ መዝገብ ውስጥ ያስገቡ ሲሆን ምትክ የሚሆኑ አጥቂዎችንም ካሁኑ ለማደን እጃቸውን ዘርግተዋል። አርሰናል እና ቸልሲም በአንድ ኮከብ ተጫዋች ዝውውር ላይ እርስ በርስ የገንዘብ ጦርነት ውስጥ ገብተዋል። ተጫዋቹ ወደ የትኛው ለንደን ክለብ እንደሚያመራ በሚቀጥሉት ቀናት የሚወስን ቢሆንም የዝውውር ዋጋው ግን የለንደንን ምድር አሙቆታል። እነዚህን ሁሉ ዝውውሮች የአውሮፓ እግር ኳስ ኃያል ሚዛን ሙሉ በሙሉ የሚቀይሩ መሆናቸውን እኛ በነባ ስፖርት በቅርበት እየተከታተልን እንገኛለን። በትላንትናው ዕለት የተመዘገቡት አስገራሚ የሪከርድ ጨዋታዎች፣ የቀይ ካርድ ውዝግቦችና የአውሮፓ ክለቦች የዝውውር እብደት ይህንን ይመስሉ ነበር። ለመሆኑ እናንተስ በአልሚሮን ቀይ ካርድ ላይ ምን አስተያየት አላችሁ? ዳኛ የወሰኑት ውሳኔ ትክክል ነበር ወይስ ጨካኝ? ወይንስ በአርሰናልና ቸልሲ የዝውውር ጦርነት ማን አሸናፊ የሚሆን ይመስላችኋል? አሁኑኑ ሐሳባችሁን በኮሜንት መስጫው ላይ ጻፉልን። እኔም እያንዳንዱን ኮሜንት በጉጉት አነባለሁ። ዝግጅታችን ከተመቻችሁና በየቀኑ የሚደረጉ የዓለም ዋንጫ ትኩስ መረጃዎች እንዳያመልጡ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም በላይ ደግሞ በየሳምንቱ የምንለቃቸው ምርጥ ዝግጅቶች እንዳያመልጡ ቻናላችንን አሁኑኑ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን። በሌላ አስደናቂ ቪዲዮ እስከምንገናኝ መልካም የስፖርት ጊዜ ይሁንላችሁ።